ሉሲ ኢን ዘ ስካይ ዊዝ ዳይመንድስ በአማርኛ ትርጉሙ ሉሲ በሰማይ ላይ ከአልማዞች ጋር የተሰኘው እጅግ ታዋቂው የቢትልስ ሙዚቃ በሀገራችን አፋር ውስጥ ለተገኘችው ቅሪተ አካል ወይም ድንቅነሽ መጠሪያ የሆነ ሙዚቃ ይሁን እንጂ ይህ ሙዚቃ በተቀረው ዓለም አደንዛዥ ዕፅን ለማስተዋወቅ የተዘፈነ ሙዚቃ እየተባለ የሚወገዝ የሙዚቃ ስራ ነው። ሰኔ 1967 ዓ.ም በዓለም ላይ ካሉ ታላላቅ የሙዚቃ ባንዶች አንዱ የሆነው ዘ ቢትልስ አዲስ አልበም ለቀቀ። በአልበም ውስጥ ግን ለአድማጮች እጅግ እንግዳ የሆነ አንድ ዘፈን ተቀላቅሎ ነበር፣ ሉሲ ኢን ዘ ስካይ ዊዝ ዳይመንድስ የሚል። ይሁን እንጂ የሙዚቃውን ቅንብርና የግጥሙ መልእክት የሰሙ ተቺዎችና ባለሥልጣናት ፊታቸውን ያጠቆሩት ወዲያውኑ ነበር። ይህማ የተለመደ ዘፈን አይደለም፣ ይህ በዕፅ አወዛምሮ የፈጠረው ቅዠት ነው በሚል ለተቃውሞ አደባባይ የወጡትም ዘፈኑ እንደተለቀቀ ነበር። በሙዚቃው ውስጥ የምትጠቀሰውና ሉሲ የተባለችው ገጸ ባህሪም የዕፅ ተምሳሌት ነች ተባለ። ዘ ቢትልስ የተባለው የሚጠሩት የሙዚቃ ቡድኑ አባላትም በከፍተኛ የዕፅ ተጠቃሚነት የተጠቁ እንደሆነ በስፋት መነገር ጀመረ። ቢቢሲ ሳይቀር ዘፈኑ በሬዲዮ እንዳይተላለፍ አገደው፣ ግጥሞቹ ሙሉ በሙሉ በዕፅ አወዛምሮን የሚገልጹ ናቸው በሚል። በ1960ዎቹ በመላው ዓለም አድናቆትን ያተረፈው የሙዚቃ ቡድን የተጫወተው ይህ ሙዚቃም ሆነ የሙዚቃ ቡድኑ ዘ ቢትልስ እስከ ዛሬ ድረስ ዓለምን የሚያነጋግሩ በርካታ ስራዎችን ያቀረቡ የሙዚቃ ቡድኖች ቢሆኑም በተለይ ግን ሉሲ ኢን ዘ ስካይ ዊዝ ዳይመንድስ የተሰኘው ሙዚቃ የተሰራው ኤልኤስዲ የተባለውን አደንዛዥ ዕፅ ለማስተዋወቅ ነው ብለው የሚያምኑ በርካቶች ናቸው። የዘፈኑ ደራሲ ስህተት ነው፣ የዘፈኑ ምንጭ የልጄ ስዕል ነው እያለ ሲከራከር ቢኖርም ተቺዎቹ ለጥርጣሬያቸው ማሳመኛ ሁለት ነገሮችን ያቀርባሉ። አንደኛው የዘፈኑ ርዕስ የመጀመሪያው ፊደላት ኤልኤስዲ የሚል ቃል መፍጠሩ፣ ይህም አደገኛ የተባለው ዕፅ መጠሪያ መሆኑ ሲሆን፣ ሁለተኛው ምክንያት ደግሞ ይህ ዕፅ በዘመኑ የቡድኑ አባላት ይጠቀሙበታል እየተባለ በሰፊው መወራቱ ነበር። ይህ ኤልኤስዲ የተሰኘ ዕፅ በሰዎች አእምሮ ውስጥ ድንቅና እንግዳ የሆኑ ምስሎችን ወይም ቅዠት የሚፈጥር ዕፅ ነው እየተባለ ይነገራል። በዘመኑም በርካታ የኪነ ጥበብ ሰዎች ለፈጠራ ያግዛል በሚል ይህንኑ ዕፅ ይጠቀሙ እንደነበር ይታወቃል። በእርግጥ ሰዎች የሚያቀርቡት መከራከሪያ ይህ ብቻ አይደለም። የዘፈኑ ግጥሞችና ድባብ፣ በግጥሙ ውስጥ የሚገኙ ምስል ከሳች አስገራሚ ገለጻዎች ሁሉ በጤናማ አእምሮ የሚታሰቡ አለመሆናቸውን እንደ ምክንያት ይጠቅሳሉ። ለምሳሌ ዘፈኑ ሲጀምር ሰማዩም ማርሜሬት ይለብሳል፣ ዛፎቹ ብርቱካን ያፈራሉ፣ ሰዎች ደግሞ በመስታወት ከረባት በፕላስቲክ ባቡር ጣቢያዎች ላይ ይንቀሳቀሳሉ የሚሉና ሌሎችም መገላለጾች በሙሉ አንድ ሰው በኤልኤስዲ ዕፅ ተጽዕኖ ስር ሆኖ የሚያያቸው ቅዠቶች ወይም ሃሉሲኔሽንን የሚገልጹ ናቸው ብለውም ይከራከራሉ። በእርግጥ ጉዳዩን አስመልክቶ ከባንዱ አባላት አንደኛው የሆነውና የዘፈኑ ዋና ደራሲ ጆን ሌኖን በተደጋጋሚ ሲያስተባብል ቢኖርም ጆን ሌኖን እንደሚለው የዚህ ግጥም ድርሰት ለመስራት የተነሳሳው በወቅቱ የ3 ዓመት ልጁ በሆነው ጁሊያን ሌኖን አማካኝነት ነው። ሕፃን ጁሊያን ከአጸደ ሕፃናት ትምህርት ቤት ሲመለስ የሳለውን ስዕል አባቱ ያሳየዋል። በስዕሉ ላይም በትምህርት ቤት አብረው የምትማረዋን ሉሲ የተባለችውን ልጅ በሰማይ ላይ ከከዋክብት እሱ እንደሚጠራቸው አልማዝ ተከባ ስትበር ያሳያል። ጆን ልጁን ይህ ምንድን ነው ሲል ጠይቀዋል። ልጁም የመለሰለት ምላሽ በቀጥታ የዘፈኑ ርዕስ ሆነ፣ ሉሲ ኢን ዘ ስካይ ዊዝ ዳይመንድስ። ስለ ዘፈኑ አጥብቀው የሚሞግቱ ሰዎች ግን ይህን በቀላሉ አልተቀበሉትም። የዘፈኑ ርዕስ እንዳልከው ይሁንና በዘፈኑ ግጥሞች ውስጥ የተገለጹትና አንድ ሰው በዕፅ ተጽዕኖ ስር ወይም ጥዞት ውስጥ ካልሆነ በስተቀር ሊያስባቸው የማይችላቸውን ገለጻዎች ከየት አመጣቸው ሲሉ ይሞግታሉ። ጆን ሌኖን ግን በተደጋጋሚ ለማስተባበል እንደሞከረው በዘፈኑ ውስጥ የተጠቀማቸውን እንግዳ ምስሎችና ገለጻዎች እጅግ የወደው ከነበረው የሕፃናት መጽሐፍ አሊስ ኢን ወንደርላንድ እንደሆነ ይናገራል። ሙዚቃው ስለ ዕፅ በተለይም ኤልኤስዲ ስለሚባለው አደንዛዥ ዕፅ የተዘፈነ ነው የሚለው ቅሬታና ውዝግብ ዘፈኑ በ1967 ዓ.ም ከተለቀቀበት ጊዜ ጀምሮ እስካሁን ድረስ እያነጋገረ ያለ ትልቅ ጉዳይ ነው። ጆን ሌኖን ለቃለመጠይቅ በቀረበ ቁጥርና አዲስ ስራዎች በወጡ ቁጥር ይህ ጉዳይ ተደጋግሞ መነሳቱ እንደሚያበሳቸው ጠቅሶ ማንም ሊያምነኝ አልቻለም፣ እኔ ራሴ ዘፈኑ ወጥቶ ሰዎች እስኪነግሩኝ ድረስ የቃላቱ መጀመሪያ ኤልኤስዲ እንደሚል በፍጹም አላስተዋልኩም ነበር ሲል በምሬት ደጋግሞ ይናገራል። ይህ ሙዚቃ ነው እንግዲህ በኢትዮጵያ በአፋር ክልል ሀዳር ውስጥ በ1967 ዓ.ም የተገኘችውና በሳይንሳዊ ስሟ አውስትራሎፒቲከስ አፋርነስ ለምትባለው ታዋቂ የቅሪተ አካል ድንቅነሽ ስያሜ ሆነው ተመራማሪዎቹም ከዚሁ የቢትልስ ዘፈን በመነሳት ስሟን ሉሲ ሲሉ የሰየሙት። አሜሪካዊ ስነ ሰብ ተመራማሪ ዶናልድ ጆሃንሰን እና ቡድኑ የሉሲን አጥንቶች በቁፋሮ ካገኙ በኋላ በዚያው ምሽት በድንኳናቸው ውስጥ እጅግ ከፍተኛ ደስታ ላይ ነበሩ። በአፋር በረሃ በተተከሉ ድንኳናቸው ውስጥ በነበረው የድምፅ ማጫወቻ ላይም የቢትልስ ሉሲ ኢን ዘ ስካይ የተባለው ሙዚቃ ደጋግሞ ይጫወት ነበር። ሁሉም ሰው በደስታ የጨፈረ ዘፈኑንም አብሮ ያንጎራጉር ነበር። በዚህ መሃል የቡድኑ አባል የሆነችው ፓሜላ አንደርማን የተባለች ሴት ለምን ታዲያ ይህችን ያገኘናትን ሴት ቅሪተ አካል ሉሲ ብለን አንጠራትም የሚል ሀሳብ ያቀረበችው። ሀሳቡም በሁሉም ዘንድ ተቀባይነትን አግኝቶ ቅሪተ አካሏ በዓለም አቀፍ ደረጃ ሉሲ ተብላ መጠራት ጀመረች። በዚሁ በሉሲ ኢን ዘ ስካይ ሙዚቃ ዙሪያ ሌላ አንድ አስደናቂ ታሪክ እንጨምርላችሁ።
እንደ አውሮፓ አቆጣጠር በ2004 ዓ.ም የሃርቫርድ ስሚትሶኒያ የሥነ ፈለክ ተመራማሪዎች በውኃ ላይ እጅግ አስገራሚ የሆነ አዲስ ኮከብ ያገኛሉ። ኮከቡ ዋይት ድዋርፍ ወይንም ነጭ ድንክ ኮከብ የሚባል የሞተ ኮከብ ቅሪት ነው። ይህ ቅሪት አካል በሳይንሳዊ ስሙ ቢፒኤም 37093 ተብሎ ይጠራል። ከግኝቱ በኋላ ተመራማሪዎች የዚህን ኮከብ ውስጡ አካል ሲያጠኑ በከፍተኛ ግፊት ምክንያት በውስጡ ያለው ካርበን ሙሉ በሙሉ ወደ ክሪስታል አልማዝነት እንደተቀየረ ይደርሱበታል። ይህ ማለት ኮከቡ በውኃ ላይ የሚንሳፈፍ ግዙፍ አልማዝ ነው ማለት ነው። ታዲያ ተመራማሪዎቹ ይህም በሰማይ ላይ የሚንሳፈፍ በአልማዝ የተሰራ ኮከብን ሲያገኙ ወዲያውኑ ትዝ ያላቸው የቢትልስ ዘፈን ነበር። በመሆኑም ሳይንቲስቶቹ ኮከቡን በይፋ ሉሲ ብለው ሰየሙት። እናም ሉሲ ተብሎ መጠራት ጀመረ። ዘ ቢትልስ በሙዚቃ ታሪክ ውስጥ ትልቁን አሻራ ጥሎ ያለፈ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ የፈጠረ የሮክ ሙዚቃ ባንድ ነው። የቢትልስ ባንድ መመስረት ጀምረው በ1950ዎቹ መገባደጃ ላይ በሊቨርፑል በእንግሊዝ ውስጥ ነው። ይህ ሙዚቃ ባንድ በዓለም ላይ የፈጠረው ዝናና እውቅና ተራ ዝና ሳይሆን በዓለም ሙዚቃ ታሪክ ውስጥ ታይቶ የማይታወቅ እብደት ወይንም ቢትልማኒያ የተባለ አብዮት የፈጠረ ነበር። በ1962 መገባደጃ ላይ ባወጡት ላቭ ሚ ዱ በተሰኘው የመጀመሪያ ነጠላ ዜማቸው እውቅና ማግኘት የጀመሩ ሲሆን በ1963 ዓ.ም ባወጡት ፕሊስ ፕሊስ ሚ የተሰኘው አልበም በእንግሊዝ የሙዚቃ ሰንጠረዦች ላይ አንደኛ በመሆን አገሪቱን በሙዚቃ ይናጡ ነበሩ። እንደ አውሮፓ አቆጣጠር በፌብሩዋሪ 1964 ቢትልስ አሜሪካ ገቡ። በታዋቂው የቴሌቪዥን ፕሮግራም ዘ ኤድ ሱሊቫን ሾው ላይ ባቀረቡት ትርኢትም 73 ሚሊዮን የሚጠጋ ሕዝብ በቀጥታ የተከታተላቸው ሲሆን ይህ ክስተት በሙዚቃ ታሪክ ውስጥ የብሪታንያ ወረራ ወይንም ብሪቲሽ ኢንቬዥን ተብሎ የሚጠራ የሙዚቃ አብዮት ሆነ። ቢትልስ ዝም ብሎ የሚዘፍኑ ብቻ ሳይሆኑ የዘፈን ግጥም አጻፍን፣ የድምፅ ቀረጻ ቴክኖሎጂን፣ የሙዚቃ ቪዲዮ አቀራረብን ሙሉ በሙሉ እንደቀየሩ ብዙዎች ይመሰክሩላቸዋል። ቢትልስ በታሪክ ውስጥ ከ600 ሚሊዮን በላይ አልበሞችን በመሸጥ በዓለም ላይ ከፍተኛ ሽያጭ ያስመዘገበ ዝነኛ የሮክ ባንድ ነው። የሙዚቃ ቡድኑ ምንም እንኳን በ1970 ዓ.ም በይፋ ቢበተንም ስማቸውና ዝናቸው ግን ዛሬም ድረስ እንደገነነ ይገኛል።